ሁላችሁም እንደምታውቁት ያው በማንኛውም መስክ በማንኛውም ሙያ ለምሳሌ እኔ ተማሪ ነኝ፣ የሶስተኛ ዓመት ተማሪ። ስራም ላይ ያላችሁ በማንኛውም ሙያ ያላችሁ ሰዎች በዛ ባላችሁበት ቦታ ባላችሁት ሙያ ስኬታማ ለመሆን ዋናውና ወሳኙ ነገር ምንድን ነው? ሰላም። በነገራችን ላይ የሰው ልጅ የሚለፋው የሚጥረው ጠዋትና ማታ እንደዚህ ስራ የሚሰራው የሚማረው ሁሉም ለሰላም ነው። ያው ስለማናውቀው ነው እንጂ አዘይንዶ ዘዴ ዋናው ነገር ሰላም። ደስታ ተለዋዋጭ ነው። ያው የሰው ልጅ ለደስተኛ ሁልጊዜም ደግሞ ደስተኛ ለመሆን ነው የተፈጠረው ብዬ እኔ አላስብም በግሌ። እና ሰላም ግን ግዴታ ነው። ማለት ሰላም ከሌለ በተሰማራንበት በማንኛውም መስክ ላይ ውጤታማ መሆን ያስቸግራል። ችግሩ ግን አሁን እሱ ሳይሆን ያው ሰላም ወሳኝ እንደሆነ ያው ሁሉም ሰው ያውቃል። የምንለፋውም የምንሰራውም ሰላም ለማድረግ ነው። ነገር ግን እንዴት ነው ይሄ ዘላቂ ሰላም የሚመጣው ነው? ብዙ ጊዜ የምናስበው ምንድን ነው? ሰላም የሚመጣው የሆነ ነገር ስናሳካ ወይም ደግሞ የሆነ ነገር ስናገኝ ይመስለናል። አይ ዶንት ቲንክ ሶ። እንደዛ አይመስለኝም። ያን ነገር እንድናሳካ ወይም ደግሞ ስኬታማ እንድንሆነ ራሱ ዋናው ነገር ሰላም ነው እንጂ ስኬታማ ስንሆን የሚመጣ ነገር አይደለም ሰላም። ጎበዝ ተማሪ ለመሆን የመጀመሪያው ነገር ራሱ ሰላም ነው እንጂ ጎበዝ ተማሪ ስለሆንን ሰላም አንሆንም። ወይም ደግሞ የሆነ ነገር ስናገኝ የሆነ ነገር ስንገዛ አይደለም ሰላም። ሰላም መሆናችን ነው ያንን ያሰብነው ትልቁን ማንነት እንድንገነባ የሚያደርገን ማለት ነው። አሁን ጥያቄ ሊሆን የሚችለው ታዲያ ምንድን ነው? እንዴት ነው ታዲያ ይሄንን በነገሮች የማይዋዥቅ ሰላም ልናመጣ የምንችለው ነው? ወደ ተፈጠርንበት ወደ ምንጫችን መመለስ ማለት ነው። ይሄ ማለት ምን ማለት ነው? ራሳችንን ሙሉ በሙሉ ፈጣሪ ላይ መጣል። ዋናው ሰላም የሚመጣው ከዛ ነው። ለምን መሰላችሁ? ትልቁን ቦታ ለፈጣሪ ስንሰጥ ሰላም የሚመጣው ለምን መሰላችሁ? ሁሉ በእጁ ስለሆነ። ነገር ግን እዚህ ዓለም ያሉ ነገሮች ላይ ከሆነ የራሳችንን ስኬት የራሳችንን ከፍታ እዚህ ዓለም ላይ ባሉ ነገሮች ላይ ካጣበቅን የሆነ ጊዜ ላይ ከፍ እንላለን፣ የሆነ ጊዜ ላይ ዝቅ እንላለን። ጎበዝ ከሆነን ከኛ የተሻለ ጎበዝ ሰው ይመጣል። ጠንካራ ነን የምንልበት ነገር የሆነ ጊዜ ላይ ደክመን እንገኛለን። ሁሉም ነገር ላይ ፐርፌክት አይደለም። ለዛ ነው ፈጣሪ ላይ ግን ራሳችንን ስንጥል እርሱ ሁሉን ቻይ ስለሆነ ራሳችንን ለሱ ስንሰጥ ምንድን ነው የሚያሳስበን? ያኔ ሰላማችን ሙሉ ይሆናል። ሰላማችን ሙሉ ከሆነ ደግሞ ክሪኤቲቪቲያችን ይጨምራል። ኢኖቬት ወይም ደግሞ አዲስ ነገርን የመፍጠር አቅማችን ይጨምራል። ዓለም ደግሞ አሁን ላይ የምታበረታታው እንደሱ አይነት ማንነት ነው። ክሪኤቲቭ የሆኑ ሰዎችን አዲስ ነገሮችን መፍጠር የሚችሉ ሰዎች ናቸው አሁን ላይ ቶሎ ስኬታማ መሆን የሚችሉት። ነገር ግን ለዚህ ስኬት ምንጩ ሰላም ነው። መሰረታዊ የሆነ ሰላም ደግሞ የሚገኘው ራስን ወደ ፈጣሪ በማቅረብ ነው። ማንኛውም ነገር ከእግዚአብሔር እኩል ተገዳድሮ ሲመጣ እግዚአብሔርን አስቀድሞ ሌላውን ነገር መጣል ማለት ነው። እግዚአብሔርን ማስቀደም። ያኔ የኛ ሰላም ይረጋገጣል። ሰላማችን ከተረጋገጠ ደግሞ በተሰማራንበት በማንኛውም መስክ ስኬታማ መሆን ይቻላል። ምክንያቱም የአእምሮ ሰላም ነው የሚያስፈልገው። አእምሮአችን ሰላም ከሆነ ስኬታማ መሆን ቀላል ነው የሚሆነው። ስለዚህ ትልቁ ሰላም የሚገኘው የማይዋዥቅ በነገሮች ሲመጡ ከፍ የሚል ነገሮች ሲጠፉ ስናጣቸው ዝቅ የማይል የማይዋዥቅ ዋናው ሰላም ደግሞ የሚገኘው መቼ ነው ካላችሁ ራሳችንን በፈጣሪያችን ላይ ስንጥል ማለት ነው። ምን ማለት ነው? በሕይወታችን ላይ ትልቁን ቦታ ለፈጣሪ የሰጠን ቀን የሚገርም ሰላም ይወርሰናል።